ሰላም ውድ የሀበሻ አካዳሚ ቤተሰቦች እንዴት ናችሁ? እንግዲህ በዛሬው ቪዲዮአችን የምንመለከተው አንድ ተማሪ የኢንትራንስ ኤግዛም ለማለፍ ምን ማድረግ ይጠበቅበታል፣ እንዲሁም ደግሞ በባለፈው ዓመት በ2017 የኢንትራንስ ኤግዛም ውጤት ይፋ በተደረገበት መግለጫ ላይ ፕሮፌሰሩ እንዳሉት ከሆነ እስካሁን ባለፉት 3 ዓመታቶች ውስጥ ተማሪዎች ምን አይነት ስህተቶችን ሰርተው ሊወድቁ እንደቻሉና ከዚህም በኋላ ደግሞ ተማሪዎች ምን አይነት ትምህርቶች ላይ ቢያተኩሩ ኢንትራንስ ኤግዛምን በቀላሉ ማለፍ ይችላሉ የሚለው የተወሰነ ፍንጭ ሰጥቷል ማለት ነው። ስለዚህ ተማሪዎች ዘንድሮ ምን አይነት ትምህርቶች ላይ ብታተኩሩ አሪፍ የሆነ ውጤት ማምጣት እንደምትችሉና እነዚህ ትምህርቶች ላይ ደግሞ እንዴት መዘጋጀት እንዳለባችሁ የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉና ቪዲዮ ደግሞ ከተመቻችሁ ላይክ በማድረግ እንድትጀምሩ ለሌሎች 12 ያክሎችም ሼር አድርጉላቸው ማለት ነው። ጊዜ ሳንወስድ ወደ መረጃው እንደሚታወቀው አንድ ተማሪ ለኢንትራንስ ኤግዛም በሚዘጋጅበት ጊዜ ጊዜውንና ኤነርጂውን የሚያጠፋባቸው ትምህርቶች በኋላ ላይ ምን ያህል ውጤት እንደሚያመጡ ይታወቃል። እና ባለፈው ዓመት በተሰጠው መግለጫ ላይ ፕሮፌሰሩ እንዳሉት ከሆነ ላለፉት 3 ዓመታት ተማሪዎች ጊዜያቸውን ሲያጠፉባቸው የነበሩ ትምህርቶች ለመውደቃቸው ምክንያት እንደሆነና በተጨማሪም ደግሞ ምን አይነት ትምህርቶች ላይ አተኩሮ ተማሪዎች እንደተሸወዱ ተገልጿል ማለት ነው። እስቲ እንግዲህ እሱን ቪዲዮ አይተን እንመለሳለን። በትምህርት ደረጃ ትልቅ ውጤት የተገኘበት ኬሚስትሪ ነው። ዝቅተኛ ውጤት የተገኘው የአፕቲቲዩድ ቴስት፣ የተቀረው ሌሎቹ በዛ ውስጥ የሚወድቁ ናቸው። ያው እንግዲህ እንደሰማችሁት ፕሮፌሰሩ እንዳሉት ባለፉት ዓመታት ላይ ከፍተኛ ውጤት የመጣበት ኬሚስትሪ ነው ባለፈው ዓመት ብሏል። ሌላኛው ደግሞ በእነዚህ ባለፉት 3 ዓመታቶች ውስጥ ተማሪዎች ከፍተኛ ውጤት ያመጡበት ሌላኛው የባዮሎጂ ነው፣ በእነዚህ 2 ዓመታቶች ውስጥ ማለት ነው። ሌላኛው ደግሞ ዝቅተኛ የመጣበት ውጤት ሲሆን እሱም የአፕቲቲዩድ ፈተና ነው። በ2017 ዝቅተኛ የመጣበት የአፕቲቲዩድ ፈተና ሲሆን ሌሎቹ ፊዚክስ እና ማትስ ደግሞ በዚህ ውስጥ ይመደባሉ ማለት ነው። ስለዚህ ተማሪዎች እዚህ ዳታ መሰረት በምናይበት ጊዜ ባለፉት 3 ዓመታቶች ውስጥ ተማሪዎች ለምን ይወድቃሉ የሚለውን ስናይ ብዙዎቹ ተማሪ የሚያተኩሩበትና ጊዜያቸውን የሚያጠፉበት ትምህርቶች እነዚህ ናቸው ማለት ነው። ስለዚህ እነዚህ ተማሪዎች ያልተረዱት ነገር ቢኖር ብዙዎቹ አንዳንድ ሳብጀክቶች ላይ ፎከስ በማድረግ የሚያነቡትና ብዙዎቹ ሃይ ስኮር የሚያመጡበት ለአንዳንድ ትምህርቶች ብቻ ሃይ ስኮር ለማምጣት ነው የሚሰሩት። ነገር ግን የ12ኛ ክፍል ኢንትራንስ ውጤት ላይ ያልተረዱት ነገር ቢኖር ኢንትራንስ ኤግዛም ኮሙሌቲቭ ድምር ነው ወይም ደግሞ የሁሉም ትምህርቶች ድምር ስለሆነ በዛኛው ድምር ማለፍ ስላለባችሁ የሁሉንም ወደዳችሁ ጠላችሁ የ12ኛ ክፍል ተማሪዎች የሁሉንም ትምህርቶች ከ50 እና ከዛ በላይ ማምጣት ይኖርባቸዋል ማለት ነው። ስለዚህ ብዙዎቹ ተማሪዎች እነዚህን ሁለቱ ትምህርቶች ላይ ብቻ ፎከስ በማድረግ ሌሎቹን አይሰሩም። ነገር ግን እነዚህን ሃይ ስኮር ካመጡ በኋላ ሌሎቹ ደግሞ ከ50 እና ከዛ በታች ሲመጣባቸው እንዳለ ኮሙሌቲቭ በድምር አማካኝነት እነዛ እንዳለ ይወርድባቸዋል ከ600 ማለት ነው። ስለዚህ አንድ ተማሪ ኢንትራንስ ኤግዛምን አልፋለሁ ካለ ግዴታ እነዚህን 3ቱን ትምህርቶች ከ60 እና ከዛ በላይ አምጥቶ ማለፍ ይጠበቅበታል ማለት ነው። በዘንድሮ ዓመት የ2018 የኢንትራንስ ተፈታኞች ለማለፍ ከፈለጋችሁ እነዚህ 3ቱ ትምህርቶች ላይ በደንብ ትኩረትና አድርጋችሁ ጊዜያችሁንና ኢነርጂያችሁን ማጥፋት ይኖርባችኋል ማለት ነው። አለበለዛ ግን አልችልም እነዚህ ትምህርቶች ላይ ጎበዝ አይደለም የምትሉ ተማሪዎች ከሆናችሁ መጨረሻ ላይ ሪዛልታችሁ ላይ ትልቅ ውድቀት ያመጣል ማለት ነው። ስለዚህ እነዚህን ትምህርቶች ላይ በደንብ ፎከስ አድርጋችሁ ጊዜያችሁንና ኢነርጂያችሁን ሰጣችሁ በደንብ ማጥናት ይኖርባችኋል ማለት ነው። ይህን ማለታችን ካልቀረ እነዚህን ትምህርቶች ደግሞ እንዴት እናነባለን የሚለውን እስቲ አብረን እንይ። ኦኬ እነዚህን ትምህርቶች ደግሞ እንዴት እናነባለን የሚለውን ስናይ ወደ 2 ቦታ ከፍለን ብናየው ተገቢ ነው። ይሄኛውም ቲዮሬቲካል እና ቲዮሬቲካል ፕላስ ካልኩሌሽን ያላቸውን ትምህርቶች አንድ ላይ አድርገን እናያለን። አንደኛው ቲዮሬቲካል ፓርት የሆኑት which is ከፍተኛው ስኮር እየተደረገበት ያለውና ብዙ ተማሪዎች ብዙ ጊዜያቸውን እያጠፉበት ያለው ትምህርት የኬሚስትሪ እና የባዮሎጂ ሲሆን እነዚህን ትምህርቶች በቀላሉ በሾርት ኖት አማካኝነት እያወጣችሁ ሪኮል እያደረጋችሁ በደንብ በሪፒቴሽን የሚመጣ ነገር ነው እና እነዚህን ትምህርቶች ብሸመድዷቸው በቀላሉ ማለፍ ትችላላችሁ። ብዙዎቹም ተማሪ ደግሞ ከፍተኛ ስኮር የሚያደርጉበትም ለዛ ነው። ስለዚህ ብዙዎቻችሁ እስካሁን ጥናት ትጀምራላችሁ ብዬ አስባለሁ። እስካሁን ድረስ ሾርት ኖት እያወጣችሁ ነው። ከዚህ ሰከንድ ሴሚስተር ጀምሮ እነዚህ ሾርት ኖቶች ሪኮል እያደረጋችሁ ጥያቄዎችን በመስራት እነዛን ጥያቄዎች ደግሞ ከየት እንደወጡ ከሾርት ኖታችሁ ላይ ሪፈር በማድረግ
ማንበብ ትችላላችሁ ማለት ነው። ስለዚህ እነዚህ የቲዎሪቲካል ፓርቱ በጣም ቀላል ነው። ለዛም ነው ተማሪዎች ብዙ ከፍተኛ የሚያመጡባቸው። ነገር ግን እነዛ ሶስቱን ትምህርቶች የቲዎሪቲካል እና የካልኩሌሽን ፓርቶችን እንዴት ማንበብ አለብን የሚለው ስናይ በመጀመሪያው እነዛ ሶስቱ ትምህርቶች ምንድናቸው? አንደኛው አፕቲቲዩድ፣ ማትስ እና ፊዚክስ ናቸው። የመጀመሪያው ሳት ወይም ደግሞ አፕቲቲዩድ ኤስኤቲ ብዙዎቻችሁ እንደምታውቁት ያው የእንግሊዝኛ እና የማትስ ቅልቅል ስለሆነ ማትስ ላይ በደንብ ፎከስ አድርጋችሁ የምትሰሩ ከሆነ እና እንግሊዝኛ ደግሞ ትንሽ የምትችሉ ከሆነ በቀላሉ ኤስኤቲ ማለት ትችላላችሁ። ሌላኛው ደግሞ ፊዚክስ እና ማትስ ሲሆን እነዚህን ትምህርቶች ደግሞ ቲዎሬቲካልም ካልኩሌሽንም አላቸው። ቲዎሬቲካል ፓርቶቹ ዴፊኒሽኖች ይበዙታል። አንዳንድ ጥያቄዎችን ስትሰሩ ብዙ ጊዜ ከዴፊኒሽኑ ስለሆነ ፎርሙላዎቹንም የሚመጡት ከዴፊኒሽኑ ስለሆነ ዴፊኒሽኖቹን በደንብ ማንበብ ይኖርባቸዋል። ፊዚክስ ላይ ዴፊኒሽኖችን ስታነቡ ደግሞ እንደ ቲዎሬቲካል ፓርቶቹ እንደ ኬሚስትሪ እና ባዮሎጂ ሽምደዳ ሳይሆን አንደርስታንዲንግ ሊሆን ይገባል። አንደርስታንድ እያደረጋችሁት ሲሆን ነው ለሌላ ጊዜም ስትሰሩ ፕራክቲካል የሆነ ነገሩን ፕሮብለሙን ካልኩሌሽን በምትሰሩበት ጊዜ ቶሎ የምትለምዱት ማለት ነው። ስለዚህ አንደርስታንድ እያደረጋችሁ መስራት ነው። ሌላኛው ደግሞ የማትስ ሲሆን ማትስ ላይ ደግሞ ዴፊኒሽኖችን ስፔሻሊ በቦክስ የሚቀመጡትን ኖት ብለው የሚጻፉትን ብዙዎች ጊዜ አይታችሁ ከሆነ እነሱ ላይ ፎከስ አድርጋችሁ ብትሰሩ እና እነሱን በደንብ ብታነቡ ቲዎሬቲካል ፓርቱ ከዛ አይወጣም። ሌላኛው ካልኩሌሽን ነው። ካልኩሌሽን ደግሞ ዴፊኒሽኖቹን ካነበባችሁ በኋላ በደንብ ፕራክቲስ ብታደርጉባቸው በእነሱ ላይ ከዚህ ቦታ ላይ ወጡ ፈተናዎችን በደንብ ፕራክቲስ ብታደርጉባቸው አሪፍ የሆነ ሪዛልት ይኖራቸዋል በመጨረሻ ማለት ነው። ስለዚህ ፕራክቲስ ብታደርጉ ሞር ጊዜያችሁንና ኢነርጂያችሁን በእነዚህ ሶስቱ ትምህርቶች ላይ ከእንግዲህ ብትሰጡ አሪፍ ነው ማለት ነው። ስለዚህ በምትሰሩበት ጊዜ ደግሞ ላስት ይር ኩዌስችኖች በምትሰሩበት ጊዜ ሰርታችሁ ብቻ አትለፉ። መልሶቻችሁን ካገኛችሁና ስህተት መሆናችሁን ካወቃችሁ ወደ ኋላ ተመልሳችሁ ስለዛ ቶፒክ ለትንሽ ጊዜ ዲስከቨር አድርጉና በደንብ አጥኗቸው። የዛን ጊዜ አይጠፋባችሁ ማለት ነው። አይሆፕ እንደጠቀማችሁ ተስፋ አደርጋለሁ። ቻናላችን ሰብስክራይብ እንድታደርጉና ቪዲዮን ደግሞ እስካሁን ላይክ ላይ ያላረጋችሁ ላይክ እንድታደርጉ የተለያዩ የኢንትራንስ ኤግዛም ከዚህ በፊት የወጡ ጥያቄዎችን ቴሌግራም ቻናላችን ላይ ስለምንለቅ ብዙዎቻችሁ እያነበባችሁ ነው። እንደዚህ አይነት መረጃዎች ላይ ደግሞ መራቅ የለባችሁም። አሁን ላይ ኦንላይን ስለሆነ ፈተናው ኢንተርኔቱ መራቅ ስለሌለባችሁ ቴሌግራም ላይ እና ዩቱብ ላይ መረጃዎችን አንዳንዴ እየገባችሁ ማየት ይኖርባችኋል ማለት ነው። ስለዚህ ቴሌግራም ቻናላችንን ተቀላቀሉ። ዩቱብ ደግሞ የደውል ምልክቱን በምንነኩበት ጊዜ የተለያዩ ቪዲዮዎች ሲለቀቁ እናንተ ጋር ይደርሳሉ ማለት ነው። እንግዲህ ይህን ይመስል ነበረ። ጉድባይ